እኔ ብቻዬን ልሂድ ቢልሽ ትፈቅጂለታለሽ? ብቻውን ሄዶ የቀድሞ ሚስቱን ልደት አብሯት እንዲያከብር ምናምን ስጦታ ይዞላት እንዴት ትፈቅጂለታለሽ? እኔ እሱ ለብቻ ስጦታ ይዞላት ሄዳ እኔም ስጦታ ይዤላት ሄዳለሁ። ለምችን ሄዳ እኔ ሲሆን እህቱ አይደለሁም? እህቱ ነኝ። እህቷ ነኝ። እህት አያስፈልገኝም። እሱ ብቻ መጥቶ ልደቴን አብሮኝ አክብር ብትልሽ ስጦታ ይዞ ትፈቅጂላታለሽ? ባልሽ ቀድሞ ሚስቱ እፈቅድለታለሁ። አትጠራጠሪም? ምናልባት ሌላ ነገር ቢያደርጉ ብለሽ ያደርጉ ምን ችግር የለም። ፍላጎቱን ማሟላት አለብኝ። ምንም ችግር የለብኝ። እንደዛ ሁለቱ ማለት ነው። ካልቀናሽ እወደዋለሁ። ለምን የእሷም መጀመሪያ አይተውታል። መልሶ ወደ እሷ ልሄድ ታለ ይሄድ። ለምን ያኔ ኢቨን በቃ እንዳትሄድ እንደዚህ በታልኩት እንደውም የበለጠ ይሄዳል። ታሰርኩት። አንቺ ጋር ከእሷ ጋር ቢሆን ችግር የለብሽም ማለት ምንም ችግር የለብም። የእሱ ብቻ ደስተኛ ይሁን። እኔን ያስተዳድረኝ፣ እሷንም ያስተዳድረን። ዝናሽ ምን መሰለሽ አሁን እዚህ ጋር የእውነት ይህንን መስፈርት የሚያሟላ ወንድ ቢመጣ የሚመስለው ጀስት አግብቶ አሜሪካ ወይም አውሮፓ እንዲወስድሽ እንጂ አንቺ እንዴት ነው ማለት አያምን። ባሌ ሄዶ ከቀድሞ ሚስቱ ጋር እያደረ እኔ እያወቅኩኝ ችግር የለብኝም እኔንም እሷንም ማስተዳደር ከቻለ ኦኬ ካልኩኝ አይፊል ላይክ ወንድሜ አይደለም አባቴ አይደለም ባሌ ሆኖ እንዴት አልቀናበትም? ማለት ያኔ ቅናት የሚያሳድርብን እኮ ቅናት ምን መሰለሽ አቦ እዚህ ጋ በመጽሐፍ ቅዱስም አለ። ግን ቅናታችን ላይ ስናስገባው ያኔ ሴጣን የተደረበብኝ ይመስለኝ ለእኔ እኔ ቅናት የለብኝም። ያኔ ደስተኛ ሆኜ እሱም ደስተኛ ሆኜ እሱም በቃ ደስተኛ እንዲሆን ባለው ነገር በቃ ምን ልበልሽ እንጂ እኔ ቅናት ስለሌለብኝ ሴቶች በጣም የተቸገርነው ነገር ቅናት ነው። ሁላችንም እንዳንቺ ቅናት ባይኖርብን ባሎቻችን ሁለተኛም ሶስተኛም ሚስት ጋር እየሄዱ ሲያድሩ አንንጨረጨርም። ትዳራችንን ልጆቻችን ቤት ምስክሬ ነህ። እና ያችኛው ሚስቱ ጋር ፈቀድሽለት? አንዴ ልጠይቅሽ፣ ያችኛው ሚስቱ ጋር እንዲሄድ ፈቀድሽለት? ሌላ ሴት ጋር ቢሄድ እሷ ጋር ነው የሄድኩት ብሎች ሌላ ቦታ ቢሄድስ? ማለትም ምትወዱና ምታፈቅዱ ሰው ከሆነ እንዲሄድ አልፈቅድለትም። የሚሄድበትን ቦታ ሊነግረኝ ይፈልጋለሁ። ሲቀጥል ደግሞ ከተፋቱ ሚስቱ ጋር አብረን ከሆነ ኦፍኮርስ ልንሄድ እንችላለን። ብቻውን ግን መሄዱ ትንሽ አይከብድም? አሟይ ምክንያቱም ልነግርሽ ነው እኮ ወንድ የሚያገባው ማለት ነው የሚወዳትንና የሚያፈቅራትን ሴት ነው ወንድ ልጅ ሲያገባው የሚያገባው። ሲለያዩ ማለት ወይ በሴጣን በቃ የሆነ ግልፍተኛ ሆኖ ወይ በሆነ ነገር ፍቅሩ ሳይወጣለት ከሆነ የተለያዩት በተገናኙ ጊዜ ይቅርታ የሚባል ነገር አለ እኮ። ይድናል። ይቅርታ ብሎ አብሮት ቢሆንስ? ይቅርታ ብለው አብሯት ቢሆንስ? ተቀበለሽ? ጀስት ለጥያቄ ነው። ተቀበለች እኮ እኔ ማስተዳደር ከቻለ እኔ ማለች ቅናት መጥፎ ነገር ነው፣ አልቀናም። እኔንም እሷንም ማስተዳደር ከቻለ ችግር የለውም። እያደረ እሷ ጋር እኔ ጋር ቢመጣ ምንም ችግር የለውም። ለምን እሱ ዋናው እኔን ያስደስተኝ። እኔ በቃ እሱን እኔ ቤቱን እንዳይጎልበት ለልጆቼ እንዳያጎልብኝ እፈልጋለሁ። ያኔ ፍቅር ነው ያኔ ፍቅርን ነው የምፈልገው። ፍቅር እንዲሰጠኝ እንደ አባት ኃላፊነት ወስዶልኝ ይች ልጅ የሰው ነች ምናምን ሳይል ይች ልጅ እህቴ ነች፣ አካሌ ነች፣ ራሴ ነች። በቃ ምን ቦታ እንዳትሄድብኝ ብሎ ጠበቅ አርግቶ እንዲዘው ነው እንጂ ዝም ብሎ ዘለል ብሎ አይደለም። እኔ አልፈልግም እንደዚህ። እዛች ሚስቱ ጋር ተሄደ ቃል ይገባልኛል። ተሰው እጅ ማየት አልፈቅድለትም። ዝናሽዬ እኔ እናት አንድ ነገር እንገርሽ፣ አንቺ በጣም ጎበዝ ነሽ። እኔ በጣም ሰው ሁሉ በራሱ አስተሳሰብ ትክክል ነው ብዬ አምናለሁ። ህይወትሽ ነው፣ መብትሽ ነው፣ ትክክል ነሽ በገዛ ህይወትሽ። ግን ይሄ አስተሳሰብ ትክክል አይደለም ማለት አልችልም። ሶሪ፣ ትክክል ነሽ፣ ሁሉ ትክክል ነው። ግን ላይክ አይ ፊል አይ ዶንት ኖ ያ ትክክል አውዬ እኔ ረዳሽ እና ትክክል አይደለም። በአሁን ላይ ባለንበት ጊዜ ላይ አይደለም። በእኔ ሰዎች ደው ባለንበት ጊዜው ነው አንድ ለአንድ ወንድ እግዚአብሔር እኛም በሃይማኖቴ አንድ ባልና ሚስት አንድ የኛ መጽሐፍ ቅዱስ እንትን የሚለው የሚፈቅደው ግን እሱ ግን ያኔ እግዚአብሔር ታለው የኔ ህልኋ ተሆነ ሌላ እሷን ትቶ እኔ ጋር ቢመጣ በቃ ተኔ ጋር ሆኗል ህልሆ ተሆነ ከአንቺ ጋር ደግሞ ከእሷ ጋርም ሲሆን ተፈቅጂለታለሽ። እሱ እኮ ነው ችግሩ። ከአንቺ ጋርም ከእሷ ጋርም አንዱ ላይ ከሆነ ልጆች አሉታል። ለልጆች ስለሆነ የሚለቀው ነኝ
ልጆቹን መኖራቸው ታዲያ ከእሷ ጋር እንዲያደር ምን ያደርጋል? ልጆቹን ሄዶ አይቶ መመለስ ይችላል። ግን እሷ ጋር ማደሩ ካደረ ከፈለገ ምንም ችግር የለብኝም ስትይ የማትወጁ ነው የሚመስለው። ለምን ሰው በሚወደው ይቀናል። ፍቅር እኔ ግን ቅናት ስለሌለብኝ በቃ እናንተ አንቺ ደስ እንዳለሽ እኔ እንደ እናት ኃላፊነት ሰጥቼሻለሁ። በቃ ጠቅላላ አልቼ ልንገርሽ እንደ እናት ኃላፊነት ሰጥቼሻለሁ። ይሄ ይሆናታል ብለሽ እኔ ለእናቴ አንድ ነኝ፣ አባት የለኝም። የአባት ናፍቆት ስላለብኝ አባት ሆኖ ኃላፊነት የሚወስድልኝ መርጠሽ አጋቢ ጨርሻለሁ። እኔ ብዙ አላፍራም፣ አልችልበትም። ይቅርታ ምንም ችግር የለውም። ሚኒማል ኢትስ ኦኬ። እሺ የዝናሽን መስፈርት ላንብብላችሁ። ሁሉም ሰው በራሱ ትክክል ነው። እኔ ሀቢባ በሀሳብ ልዩነት ማምን ሁሉም ሰው በራሱ ትክክል ነው እምል ሰው ነኝ። በጣም ነፃነት ያለኝ ሰው ነኝ። ማንም ሰው ለምሳሌ እኔ የሚሰድብ ይስደበኝ፣ የሚወድ ይውደደኝ። የሚጠላኝ ላይ መብቱ ነው፣ የሚወደኝ ውደደኝ መብቱ ነው። የሚጠላኝን ለምን ጠላኝ አልልም። ለምን መብት ስላለው ይመጥላት። ስለዚህ አንድ ሰው በህይወቱ በራሱ ህይወት የፈለገውን ህይወት የመኖር መብት አለው። ገባሽ? ያንቺ ህይወት ስለሆነ የፈለግሽውን የመኖር መብት አለሽ። ይህንን ወቂ። ማንም ያንቺን መብት መጋፋት አይችልም። የመረጥሽውን ላይፍ ስታይል መኖር ትችያለሽ በራስሽ ህይወት እስከሆነ ድረስ። የሰው ልጅ ነው የሚባለው የሰው ህይወት ላይ ሲገባ ነው። እና መብትሽ አቋምሽ ነው። አንደኛ ከህይወቴ ላይ ህይወታችን ላይ አንድ ላይ ፍቅር ሆነ ፒስ ሆነን ሶስተኛ ሰው አላስገባም። ጠብም ሆነ ፍቅርም ሆነ ምንም ሆነ ራሳችን ቤት ውስጥ በይቅርታ በቃ በሁሉም ነገር ውስጣችን ራሳችን ማረም አለብን። አንታዬ ተንተን ጋር ተሚስቴ ጋር እኮ ዛሬ ተጣልቻለሁ ሂድና አስታርቀ የሚል ወንድ አልወድም። እንደ ሴት ምላሳን ወንድ አልወድም። ረጋ ብሎ አስተውሎ ዝናሽ ይህን አጥፍተሻል እኮ ለምን እንደዛ ያደርግሽ? እሺ ይቅርታ ብዬ ያን ነገር ለማስተካከል እጥራለሁ። እሱም እንደዛ አጥፍተሃል ታልኩት እንደዚህ ብሎ ያን መተራረም ይባላል። ያን ነገር እፈልጋለሁ። ጎበዝ። እሺ መስፈርት ምችርክ ያን አታሀራ ትልቁ ነገር አታሀራ ቤቴ ውስጥ ተገባ በቃ ሰላም የለም ብዬ ስለማስብ አታሀራ አልወድም። ማለት አታሀራ ጭቅጭቅ ነው አይደል? ያ አልወድም። ኦኬ እሺ የዝናሽን መስፈርት አነብላችኋለሁ። ዝናሽ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 40 የሆነ በሰል ሰከን ያለ አባት ነው የምትፈልገው። አባት፣ ወንድም፣ መከታ፣ ብረት መዝጊያ፣ ጀግና የሆነ ባል ነው የምትፈልገው ዝናሽ። ኦኬ እና ምንም አይነት ችግር እኔ ላይ የሚመጣ እንደ እንትን ታውቃላችሁ፣ ጋሻ እንደ ጋሻ የሚመጣውን ችግር ሁሉ የሚመክትልኝ ጀግና ጦር ሜዳ ነው እንደገባሁት። በህይወት የሚመጣው ሁሉ ጀግና ነው የምፈልገው ብላለች። እሱ ጀግና ይሁን እንጂ እኔ ከድሮ ሚስቱ ጋር እንኳን ማደር ቢፈልግ እፈቅድለታለሁ። ምንም ችግር የለብኝም። ብቻ እሱ ጀግና ሆኖ ይገኝ። በህይወቴ የሚመጣውን ችግር ሁሉ እንደዚህ ጋሻ ይዘው የሚመክት ነው የምትፈልገው። እናም ከሀገር ውጭ የሚኖር ውጭ ሀገር አውሮፓ፣ አሜሪካ ቢሆን ይመረጣል። አግብቶ የሚወስዳት እና እሷ ትታመናለች፣ ታማኝ ናት። በሃይማኖታችን እንማማላለን ብላለች። ጸይም የሆነ መካከለኛ ቁመት ያለው ሆኖ ወንዳ ወንድ የሆነ ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጆችን ቢኖሩት ችግር የለውም። ልጆቹን አብረን እናሳድጋለን። ለቀድሞ ሚስቱም እህት ሆንለታለሁ ብላለች። የሚምቹ ፍራሽ ነው የምትሆንለት። ይህንን መስፈርት የምታሟላ ወንድሜ የዝናሽ ኮድ 10 ነው። ዛሬ አዲስ ሰው መመዝገብ አብቅተናል። በየሳምንቱ 10 ሰው ነው የሚመዘገበው። ዝናሽ የመጨረሻው ተመዝጋቢናት። የዝናሽን መስፈርት የሚያሟላ ሰው ኮድ 10 ጽፎ ይገባል። ግን መጀመሪያ ሻሮ